ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا ትንሽ ላወሳችሁ እምወደው ከፊት ለፊታችን ስለ ሚከበረው መውሊድ ስለሚባለው ርዕስ ይሆናል። ይህ መውሊድ የሚባለው እስላም ላይ ወይንም ደግሞ ሙስሊሞች ላይ በጣም አስጠሊና በጣም ክፉ የሆነ ነገርን ይዞ መጥቷል። እንደሚታወቀው በአይን ቁራኛ ለመታየት አዳርጎናል። ለመተቻቸትም መፍትሄ ሆኗል። አልፎ ተርፎ መውሊድ የማያከብሩ ሰዎች ካፊሮች ናቸው ወደ ማለት ደረጃ ተደርሷል። ይህ መውሊድ ቁርአን ላይ ተገኝቶ ነው ኺላፍ የተፈጠረበት። ነብዩ አለይሂ ሰላቱ ወሰላም ተናግሮበት ነው ኺላፍ የተፈጠረበት። ሰሃቦች ሰርቶት ነው ኺላፍ የተፈጠረበት። ታቢዮች ሰርቶት ነው ኺላፍ የተፈጠረበት። አትባኡ ታቢይ ሰርቶት ነው ኺላፍ የተፈጠረበት። እነ ኢማሙ ሻፊዒ ሰርቶት ነው ኺላፍ የተፈጠረበት። እነ ኢማሙ አህመድ ሰርቶት ነው ኺላፍ የተፈጠረበት። እነ ኢማሙ ማሊክ ሰርቶት ነው ኺላፍ የተፈጠረበት። እነ ኢማሙ አቡ ሐኒፋ ሰርቶት ነው ኺላፍ የተፈጠረበት። ወይስ ነፍሳቸውን የሚከተሉ ሰዎች ስለሰሩት ብቻ ነው ኺላፍ የተፈጠረበት ከተባለ ይሄ ለሁሉም ሰው ግልጽ ነው። ሐታ የሚያከብሩት ሰዎች ራሳቸው ትላንት ቢጀመር ከትላንት ወዳ ቢጀመር ካፊር ቢጀምረው ሙስሊም ቢጀምረው ማንም ቢጀምረው መብላት ማብላት መጠጣት ማጠጣት አሬቦ ነቤ ማለት አግፊ ያ ረሱላህ ማለት ናይበሉኝ መዲና ማለት አለበት እንጂ ምን ሌላ መጥፎ ነገር አለበት ምን ችግር አለው ብሎ ነው የሚናገሩት። ይህ መውሊድ በእስላም የሚታወቅ አይደለም። የአላህን ዲን የማያውቁ ሰዎች ከሚሰሩት ሥራ አንፃር እስልምናን የማይረዱና የማያውቁ ሰዎች ተከትሏቸው ሰሩት እንጂ መውሊድ የሚባል ነገር በእስልምናችን አይታወቅም። አምኛለሁ የሚል ሰው የነብዩን መንገድ መከተል አለበት አለይሂ ሰላቱ ወሰላም። አምኛለሁ የሚል ሰው ሰሃቦች እንደሰሩት ሊሰራ ይገባል። አምኛለሁ የሚል ሰው በታዘዘው ነው ቀጥ ማለት ያለበት እንጂ ግራና ቀኝ የሚል ከሆነ ስሜቱን ነው የሚከተለው እንጂ ትክክለኛው እምነት ውስጥ አልገባም። መውሊድ ላይ በአላህ ይሁንብኝ ድንበር ይታለፋል። መውሊድ ላይ በአላህ ይሁንብኝ ሴትና ወንድ ይቀላቀላል። መውሊድ ላይ በአላህ ይሁንብኝ ጫት ይበላል። መውሊድ ላይ በአላህ ይሁንብኝ ኹዝቤዳ ያ ረሱላህ ይባላል። መውሊድ ላይ በአላህ ይሁንብኝ ጌቱዋ ይባላል። መውሊድ ላይ በአላህ ይሁንብኝ የምድርና የሰማይ አለቃ ነብዩ ይባላል። መውሊድ ላይ በአላህ ይሁንብኝ ነብዩ አርሄቡ ገብቷሉ ይባላል። መውሊድ ላይ በአላህ ይሁንብኝ የማይባል ነገር የለም። እስኪ ቁርአን ላይ ባቡ መውሊድ የሚል አምጣ። እስኪ ቁርአን ላይ ኹዝቤዳ ያ ረሱላህ የሚል አምጣ። እስኪ ቁርአን ላይ የ100 ሺህ ብር ጫት ግዙ የሚል አምጣ። እስኪ ቁርአን ላይ ረቢዑል አወል 12ኛው ቀን መውሊድ አክብሩ የሚል አምጣ። አረ ተወና እስኪ ሰሃቦች ያሉትን አምጣ። እስኪ ሙብተዲ ሁሌ መንጠልጠል ስለሚወድ ማለት ነው። በቁርአን ስትለው ኢማሙ ሻፊዒ ይላል፣ ኢማሙ ሻፊዒ ኢማሙ አህመድ ይላል፣ ኢማሙ አቡ ሐኒፋ ይላል፣ ኢማሙ ማሊክ ይላል። ምን ችግር አለው? ምን ችግር አለው? ጀሃነም አለ። መውሊድ ሲባል ምንድነው የሚሉት ሲሉ ሰምቼ እላለሁ ነብዬ። አልከሱ አትበሉ ሲባል አልከሲ የራሳቸው ምን ሲያደርጉት ነበር? ሲያከብሩት ነበር። አብሬት አትበል ሲባል አብሬትዬ ያከብሩት ነበር። ቃጥባሬ አትበል ሲባል ቃጥባሬ ራሳቸው ያከብሩት ነበር። እሺ ያውኖች ውስጥ ደግሞ አዲሱ የእስልምና ጉዳዮች ምክር ቤት ስላከበረው አከብራለሁ ይላል። ዘመናዊ ወጣት ደግሞ አላህ ወቃለ ረሱል ያመጣል። ሲፈላሰፉ ደግሞ ምን አለ? ዓለም በሙሉ መውሊድ አላከብርም ብሎ ሲታገድ ነበር። ሳውዲም በድብቅ ማክበር ጀምራለች አለ። ምን አገባል? ሳውዲ ነገ መውሊድ ብሎ ቢያውጅ መውሊድ ታውጃለ? አይታወጅም። ነውር እኮ ነው። እኛ ሳውዲን ተከተሉ ነው እንዴ ተባለው? መዲናን ተከተሉ ነው የተባለው? ቀብር ተከተሉ ነው የተባለው? ቁርአኑ ምን አለ ቅድም? ሁደን ሊልሙተቂ ጫት እየበሉ የት ይቅሩት ቁርአኑ? የት ተፍሲሩ ይቀራ? የት ዳዕዋ በትክክል ለወጣቱ ይደረግለት? የት ለእናቶቻችን በትክክል ይነገራቸው? የለም። ሁሌ ጫት ተራ ጫት እየተበላ የትኛው እስልምና ነው ያዝከው? እስልምና አይደለም ተሸውዳል ነቃበል። የነብዩ መንገድ አይደለም ተሸውዳል ነቃበል። የሰሃቦች መንገድ አይደለም ተሸውዳል ነቃበል። የነ ኢማሙ ሻፊዒ መንገድ አይደለም ተሸውዳል ነቃበል። የነ ኢማሙ ማሊክ መንገድ አይደለም ተሸውዳል ነቃበል። ሐታ እነሱ ምግብን ጠግቦ ለመብላት የት ጊዜ ያገኙ?
በየሳምንቱ ሐሙስ ከመግሪብ እስከ ኢሻ የሚሉት አውራድ አለ የለም? ከዛ አውራዱን ብሎ ተነሱ ይላሉ አይሉ? እስኪ ተነሱ አለ። ከዛ በኋላ ቁጭ በሉ። ምንድነው ታሪኩ ብላችሁ ብትጠይቋቸው ነብዩ አለይሂ ሰላቱ ሰላም መጥቶ ነበር ተመለሱ ነው የሚሉ። መንዙማው አሬቦ ነብይ ምንድነው? አሬቦ ነብይ መለሱት። ያው አሬቦ ነብይ አሬቦ መርሐባ ይላሉ። ደግሞ ምንም አረብኛ ያልቀሩ ሰዎች ያውቁታል። ነብዩ አሬቦ ግቡ እኮ ነው መርሐባ። ከዛ ሸኘናቸው ይላሉ። እንደገና ደግሞ መዲና ሲሄዱ ነብዩ ጋር ዙሮ ቀብሩ ጋር ያ ረሱላህ ብሎ ይመጣሉ። ሱፊዮች እኛ ጋር ያሉ ሱፊዮች የመጀመሪያው መውሊድ ኩፍር አለበት። አታባክን። ማባከን የሰይጣን ተግባር ነው። ሰይጣን ደግሞ በጌታው የካደ ነው አለ አላህ። አረት እርስህን አመድ አታርገው አማመላ ጠየቃለህ። ጊዜን አታባክን። መስጠት ልጆችን ጫት በልተ በሽታ አትግደላት። ዱዓዊ ጫት መብላቱ ራሱ ሐራም ነው። ጫት ቃሚ አባት ለልጁ ጫት መቃምን ይመክራል እንዴ? ይመክራል? እሺ ጥሩ ነገር ከሆነ ነብዩ አለይሂ ሰላቱ ወሰላም አንዳችሁ አያምንም ለነፍስ የሚወደው ለወንድሙ እስኪወድ ድረስ አሉ። ከልክለው ከሆነም ዙልም እየሰራህ ነው እየወደድከው። አማ ጫት ከአገልግሎት መስጫ ክልል ውጭ እንዳያደረጋቸው ያውቃሉ። እኔም ተበላሸው አንተም ጫት መብላት ጀመርክ አፈር ብላ እኮ ነው የሚሉት። እኔ ተበላሸውት ይበቃል፣ እኔ በየመንደሩ የጀዘብኩት ይበቃል፣ ውጣ አንተ ነው የሚሉት። በቃ አንተ እንድትሆን የምፈልገው ተማሪ፣ አስተማሪ፣ ፓይሌት፣ ዶክተር፣ ኢንጂነር፣ ፕሮፌሰር ይላሉ። ለልጆቻቸው አይፈልጉም። ግን ዳዋ የሚያደርጉ ሰዎች ዋሃቢዮች ናቸው፣ ጫት ከለከሉ አላህ ይግደላቸው ይላል። ዋሃቢዮች ናቸው መውሊድ ከለከሉ ከሀገር ያጥፋቸው ይላል። ዋሃቢዮች ናቸው አልገሴ ማለትን ከለከሉ አላህ ከሀገር ያባራላቸው። ለልጆቻቸው ግን አይፈልጉትም። ልንገር በአላህ ዲን ላይ ኺያና ነው የሚሰሩት አብዛኞቹ። ካነቃንም ልንነቃ ይገባል። ስለዚህ አባቶቻችን መጥላትም እነሱን ንቆ ማየትም እነሱን መወረፍም ፈልገን አይደለም። ጫት እያደረሰው ያለው ሙሲባ እንድታቁም ጭምር ነው። ነብዩ ጂሃድ ላይ ረሱት እነ ዑመር ቀልባቸው ላይ ያስቡት ነበር ይላል። ከየት አመጣው ብትለው ሐደሰኒ ቀልቢ አረቢ ይላል። ቀልቤ ከጌታዬ ነገረኝ ይላል። ከሱፊዮች ውስጥ እኮ ነብይ አያስፈልገኝም ለኔ ይላል። ታውቃላችሁ? ለኔ ነብይ አያስፈልገኝም ይላል። ከነብይ በላይ እኔ ከጌታዬ ጋር ቀጥታ ነው የምገናኘው ይላል። ቀጥታ ዳይሬክት ይመጣልኛል ይላል ኢንፎርሜሽን። ይሄም ወልይ ተብሎ ነው የሚጠራው። እንግዲህ ወልይ ነው። ምን አይነት ወልይ ነው? ወልዩ ሸይጣን ነው። ይሄ የሸይጣን ወዳጅ ነው። አማ ሙስሊም ወይንም ደግሞ ሙእሚን የሆነ ሰው ነብዩ እንዳመጡለት ነው ተቀብሎ ሊሰራ የሚገባው። መውሊድ ነብዩ የተወለዱበት ቀን ብሎ ነው የሚያከብሩት። ነብዩ የተወለዱት ረቢዑል አወል 12 ነው አይደለም። ከላ ቁርአንም ሐዲስም ሰሃቦችም ያስቀመጡት ነገር የለም። የተወሰኑት ረቢዑል አኺር ላይ ነው የተወለዱት ይላሉ። የተወሰኑት ረቢዑል አወል ነው ይላሉ። የተወሰኑት ረጀብ ነው ይላሉ። ነብዩ የተወለዱበት ቀን ይሄ ነው ብሎ የተቀመጠ ነገር የለም። ነብዩ የሞቱበት ረቢዑል አወል 12 እንደሆነ ግን ሰሃቦች ተስማምቶበታል። ሱፊ አህባሽ ተብሊግ የሚያከብሩት ምንም ነው የሞቱበት ቀን ነው የሚያከብሩት። ነብዩ አለይሂ ሰላቱ ሰላም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሏቸዋል። ነብዩ አለይሂ ሰላቱ ሰላም ረሕመት አድርገን ቢሆን እንጂ አላክደን ብሏቸዋል። የነብዩ መወለዳቸው ሳይሆን መላካቸው ነው ለኛ ረሕመት።